ሰላም ተመልካቾች፣ ዛሬ የተገኘሁት ደግሞ አዲስ አበባ ውስጥ እጅግ ማራኪ ቦታ ወደ ሆነው ዩኒቲ ፓርክ ወይንም አንድነት ፓርክ ተብሎ የሚታወቀው ይሆናል ማለት ነው። ይህ ቦታ 4 ኪሎ አካባቢ ነው የሚገኘው። እንግዲህ መግቢያ ዋጋ 150 ብር ነው። ከፍለን ተፈትሸን የገባን ነው እንደምትመለከቱት። አካባቢው በጣም አረንጓዴያማና እጅግ ማራኪ ነው። እዚህ ጋር ደግሞ ሊሞዚን ይታየኛል። አይ ቲንክ የሰርግ ፕሮግራም አለ ማለት ነው። ባለኝ መረጃ እንግዲህ ፓርኩ ያረፈበት ቦታ ወደ 200,000 ሜትር ስኩዌር ካሬ ላይ ነው ማለት ነው። ይህ ማለት እጅግ ሰፊ ቦታ ላይ ነው ያረፈው። ይሄ እንግዲህ የምታዩት የቪዚተር ሴንተር ነው። በተቻለ መጠን እንግዲህ ፓርኩ ሰፊ ስለሆነ የቻልነውን መጠን ለማየት እንሞክራለን ማለት ነው። እዚህ ጋር እንግዲህ ተሽከርካሪ ወይንም መኪና ይዛችሁ ከመጣችሁ ፓርኪንግ ኤሪያ ነው። ስለዚህ መኪና ይዛችሁ ብትመጡ የፓርኪንግ ጉዳይ አያሳስባችሁም ማለት ነው። መግቢያ 150 ብር ነው። አስቀድሜ እንደነገርኳችሁ ዋጋው አይ ቲንክ ፌር ዋጋ ነው። ወክ ወይም እንደምታዩት ጽድት ያለ ነው። አካባቢው አረንጓዴ ነው። አበቦች፣ ዛፎች ይታዩኛል። ይህ ቦታ እንግዲህ ትርፍ ጊዜ ላለው ሰው እዚህ መጥቶ ጊዜውን ማሳለፍ ይችላል ማለት ነው። መንፈሱን ማደስ ይችላል። በተጨማሪም የሰርግ ፕሮግራም፣ የግራጁዌሽን ወይም የተለያዩ ካርኒቫሎች ሊሆኑ ይችላሉ። ፕሮግራሞችን ለማዘጋጀት የተመቸ ቦታ ነው። እዚህ ፊት ለፊት የምትመለከቱት እንግዲህ እንደ ካፍቴሪያ ነገር ነው፣ እንደ ላውንጅ ነገር ነው ማለት ነው። እዚህ ቦታ ላይ በርካታ ሰው ፊት ለፊት ኮሬው ላይ እንግዲህ ፋውንቴን እየተመለከትኩ ነው። ወደ ኮሬው ጠጋ ብለን ምን እንደሚመስል አብረን እናያለን ማለት ነው። ይህ ቦታ እንግዲህ ለፎቶና ለቪዲዮ የተመቸ ስለሆነ እንግዲህ እንደምትመለከቱት በርካታ ሰው ፎቶ እየተነሳ ቪዲዮ እየቀረጸ ነው። ይህ እንግዲህ አይ ቲንክ ሰው ሰራሽ ኩሬ ይመስለኛል። ይህ ቦታ እንግዲህ በርካታ ሰው ማስተናገድ የሚችል ቦታ ነው። የተለያዩ ፕሮግራሞችን ማስተናገድ የሚችል ኤሪያ ነው። እኔ ወድጄዋለሁ።
ይህ መናፈሻ እንግዲህ ለሁሉም ሰው የሚሆን ጾታ፣ እድሜ የማይገድበው ለህፃናትም፣ ለሴቶችም፣ ለአዋቂዎችም መዝናኛ መሆን የሚችል ስፍራ ነው። እንደምትመለከቱት ህፃኗ ቲንክ ቪዲዮ እየተቀረጸች ነው። እንደምትመለከቱት እዚህ ቦታ ላይ በርካታ ሰው እያየሁ ነው። እንግዲህ የመጀመሪያ የወደድኩት ቦታ ይሄ ነው ማለት ነው። እንደምትመለከቱት በርካታ የውጭ ዜጎች እዚህ ቦታ ላይ ተገኝተው በመዝናናት ላይ ይገኛሉ። ይሄ ቦታ እንግዲህ ትኩስ ነገር ወይንም ምግብ ማግኘት የሚፈልግ ሰው የሚጠቀምበት ስፍራ ነው ማለት ነው። እንደምታዩት ዛፎቹ፣ ዋክዋዩ፣ ሜዳው፣ አበቦቹ በአንድ ላይ አካባቢውን ለዓይን ተስማሚ አድርገውታል። እዚህ አካባቢ እንግዲህ እጅግ ማራኪ ቦታ አለ። ወደ እሱ ነው እየሄድን ያለ ነው ማለት ነው። እዚህ አካባቢ እንግዲህ ወደ ጫካ እየገባችሁ አይነት ስሜት አለው ማለት ነው። ፊት ለፊት ላይ ስቲም ይታየኛል ማለት ነው። ሰው ሰራሽ ስቲም ነው። በቀጭን ትቦ የመጣ ውሃ፣ የፈላ ውሃ ይመስለኛል። በሱ አማካኝነት ነው ይሄ ስቲም የተፈጠረው ማለት ነው። ከስቲሙ በተጨማሪ ደግሞ የፏፏቴና የወንዝ አይነት ቅርጽ ያለው ይታየኛል ማለት ነው። እዚህ ጋር እንግዲህ አሳ እንዳለ እየነገሩኝ ነው። ልክ ናቸው። ፊት ለፊት እንደምታዩት አሳዎቹን መመልከት ይቻላል። ይህ አካባቢ እንግዲህ የወንዝና የፏፏቴን የጫካን አይነት ምስል ለመፍጠር የተሞከረበት አካባቢ ነው ማለት ነው። ፓልም ትሪዎቹ አካባቢውን የበለጠ አሳምረውታል። ይህ አካባቢ እንግዲህ ከከፍታ ቦታ ውሃው ወደ ዝቅተኛ ቦታ በሚመጣበት ወቅት እንግዲህ እና ፏፏቴ እንዲሰራ መሀል ላይ የተደረገው ነገር ወንዝና ፏፏቴን ለመፍጠር የተሰራው ስራ የተሳካ ይመስላል። ድምፁን እንደምትሰሙት ትክክለኛ ፏፏቴ ድምፅ ነው። እኔ ይህን ድምፅ በጣም ነው የምወደው። ይህንም ቦታ በተመሳሳይ በርካታ ሰዎች ወደውት እየተዝናኑበት ይገኛሉ። ጉዟችን እንቀጥላለን ማለት ነው።
ተመልከቱት። አካባቢ እጅግ ማራኪ ነው። ፓርኩ ሰፊ ከመሆኑ የተነሳ እንግዲህ ፈጠን ፈጠን እያን ለማየት እንሞክራለን በቻልነው መጠን። አካባቢው እንደምትመለከቱት እዚህ ጋር ቁጭ ብትሉ ራሱ ማዝናናት የሚችል ቦታ ነው ማለት ነው። እዚህ ጋር እንደምትመለከቱት ከለርፉል የሆነ ሬት ይታየኛል። እኔ ሙሉ አረንጓዴ የሆነ ሬት እንደዚህ አይነት ነው የማውቀው። እዚህ አካባቢ እንግዲህ ፎቶሹት የሚያደርጉ ጥንዶች ይታዩኛል። አበባው እንደምትመለከቱት ውብ ነው። ፊት ለፊት እንግዲህ ሴቶችም የወንዶችም ሽንት ቤት ይታየናል። እንደምትመለከቱት እንግዲህ አዳዲስ ችግኞች ተተክለዋል። እነዚህ ችግኞች በሚያድጉበት ወቅት አካባቢው ጫካ እንደሚሆን ማሰብ ይቻላል። ያኔ ደግሞ ከአሁኑ በበለጠ ማራኪ ይሆናል ማለት ነው። ፊት ለፊታችን ደግሞ ሌላ የሰርግ ፕሮግራም እየተካሄደ ይገኛል።
በዚህ በኩል ደግሞ ሌላኛው የፓርኩ ክፍል ይገኛል ማለት ነው። ይህም እንደምትመለከቱት በርካታ ሰው ማስተናገድ የሚችል አካባቢ ነው። ፊት ለፊት ደረጃዎች ይታዩናል ማለት ነው። ሜዳው እንደምትመለከቱት ማራኪ ነው። እንግዲህ ደረጃውን ትተንኛ በወኮይ እንወጣለን ማለት ነው። ስንወርድ በደረጃው የምንወርድ ይሆናል። እዚህ ጋር እንግዲህ እንደምትሰሙት እና እንደምታዩት ሌላ የሰርግ ፕሮግራም እየተካሄደ ይገኛል። አይ ቲንክ ይህ አካባቢ ትንሽ ዳገት ቦታ ስለሆነ ያደክማል። እንደ እንቅስቃሴም ልታዩት ትችላላችሁ ማለት ነው። ዳገቱን ወጣን ጨርሰናል ማለት ነው። እዚህ ቦታ ላይ ሆኖ እንግዲህ ፓርኩንም የአዲስ አበባ ከተማን የተለያዩ አካባቢዎችንም ለምታዩት መመልከት ይቻላል ማለት ነው። አሁን ደግሞ ደረጃውን ተጠቅመን ወደ ታች እንወርዳለን ማለት ነው። ጀለስ እንግዲህ ስፖርታዊ እንቅስቃሴ እያደረገ ነው።
ወርደን ጨርሰናል ማለት ነው። ስታዩት ቀላል ይመስላል፣ ግን ስትጓዙ ትንሽ ያደክማል። ፊት ለፊት የምትመለከቱት እንግዲህ ስንገባ የተመለከትነው ቪዚተር ሴንተር ነው ማለት ነው። እንግዲህ ፓርኩን ከሞላ ጎደል ሙሉ ለሙሉ ከበር አላረግነውም፣ ግን የቻልነውን መጠን ትንሽ ስለደከመን በቻልነው መጠን እንግዲህ ለማሳየት ጥረት አድርጌያለሁ ማለት ነው። እንግዲህ ፓርኩን ጨርሰን እየወጣን ነው። ስንገባ እንግዲህ የተመለከትናት ሊሞዚን ስንወጣም እያየናት ነው አለች። እንዴት አገኛችሁት? ዩኒቲ ፓርክ ወይም የወዳጅነት አደባባይ የሚባለውን ስፍራ ማለት ነው። አይ ቲንክ እንደወደዳችሁት ተስፋ አደርጋለሁ። ያላችሁን አስተያየት በኮሜንት ሴክሽን አሳውቁኝ። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ቻናሉን ሰብስክራይብ ካላደረጋችሁት ሰብስክራይብ እንድታደርጉት ለማሳሰብ እወዳለሁ ማለት ነው። አሁን ጨርሰን እየወጣን ነው። በሌላ ቪዲዮ እስከምንገናኝ መልካም ጊዜ